ሰላም ክቡራትና ክቡራን ተከታታዮች፣ ከዚህ ቀጥለን አንድ የአማርኛ ጽሑፍ እናነባለን። ርዕሱ ኢትዮጵያና ወደብ ይላል። እንድትከታተሉን በአክብሮት እንጋብዛለን። ኢትዮጵያና ወደብ። ከወደ ኢትዮጵያ ስለ የኤርትራና የሌሎች ሀገሮች ወደቦች ብዙ ድምጾች እየተሰሙ ነው። ከዚህ በፊት ከተሰሙ ድምጾች በጣም የጨመሩም ይመስላሉ። ከቅርብ ጊዜ ወዲህ ኢትዮጵያ የባህር በር እንደሚያስፈልጋት የሚከራከሩ ፖለቲከኞችና ጋዜጠኞች በጣም ተባዝተዋል። የራስና የአጼ ፋይሎች እየገለጡ ባህራችን ብለው የሚያለቃቅሱ ኢትዮጵያውያን በጣም በርክተዋል። የባህር በር ካላገኘን ሞተን እንገኛለን የሚል ይዘት ያላቸው ለቅሶዎችና ፉከራዎች በየሚዲያው ተባዝተዋል፣ ተበትነዋል። ይህንን ለሶማሊያ፣ ኤርትራ፣ ጅቡቲና ሌሎች የባህር ሰላጤ ሀገሮች የሚረብሽ ድምጽ ከለቅሶ ተሻግሮ ወደ የሶማሊያ ሉዓላዊ ግዛት መድፈርም ደርሰዋል። ለነዚህ ድምጾች እና ድርጊቶች ከተለያዩ አቅጣጫዎች የተሰጡ ምላሾች ደግሞ የአፍሪካን ቀንድ ፖለቲካዊ ንፋስ በክሎታል። ኢትዮጵያ ለዘመናት ያክል እርስ በርሷ ስትዋጋ ኖራለች። ምን የመሰለ ጥቅም እንደሚሰጣት ባናቅም አሁንም እርስ በርሷ እየተዋጋች ትገኛለች። ከኤርትራ፣ ሱዳን፣ ሶማሊያና ግብጽ ለዘመናት የቆየ ጸብ ያላት ኢትዮጵያ ደጋግማ የጦርነት መዝሙር እየዘመረች ቀጥላለች። ከጦርነት አርፋ የማታውቀው ኢትዮጵያ አሁንም የጦርነት ከበሮ እየደለቀች እንደሆነች የአለቆቿ ንግግር፣ የመገናኛ ብዙሃንዋ ቅንብር፣ የጦርዋ ዝግጅትና የካድሬዎቿ ፉከራና ሽለላ ማየት በቂ ነው። ኢትዮጵያ ለማንኛውም ሀገር ወራ አታቅም ብሎ የሚደሰክር ጠቅላይ ሚኒስትር አብይ አህመድ የችግሩ አንደኛ ቀሽቃሽና መሪ ነው። ኢሬቻ በቀይ ባህርና በህንድ ውቅያኖስ እናከብረዋለን ያለው ሽመልስ አብዲሳ የተባለ ሰው ተከታዩ መሆኑን የቅርብ ጊዜ ትውስታ ነው። በኃይል የተነጠቅነው ባህር በኃይል እንመልሰዋለን በማለት የሚዋሹ የማህበራዊ ገጽና የመደበኛ ሚዲያ ጋዜጠኞች ዲስኩሮቻቸው የደም ወንዝ ሊፈጠር እንደሚችል ያልተገነዘቡ ይመስላሉ። ድህነት አንደኛ ጠላታችን ነው ለሚል ህዝብ ወደ የባሰ የድህነት አቅጣጫ እየመሩት እንደሆነ የሚያስረዳቸው በቂ መካሪ ያስፈልጋቸው ይመስላል። ኢትዮጵያ በየአውሮፓውያን አቆጣጠር ከ1961 እስከ 1991 ጎረቤቷን ኤርትራ ወራ ለ30 ዓመታት ይዛለች። ሶማሊያን ወራ ታውቃለች ብቻ ሳይሆን ኦጋዴን የሚባል አካሏን ቆርጣ ነጥቃታለች። ከሱዳን ጋርም ያልተዘጋ የይገባኛል የግዛት ክርክር አላት። በህጋዊ መንገድ የተዘጋ ከኤርትራ ጋር የነበራት የይገባኛል ክርክር እንደ አዲስ ለመጀመርም ደጋግማ ሞክራለች። አሁን እዚህና እዚያ ደጋግመው የሚሰሙ ድምጾች የወረራ፣ የጦርነት፣ የማስፈራሪያና የፉከራ ድምጾች ብቻ ናቸው። ኢትዮጵያ የባህር በሬን እያለች ለቅሷና ፉከራዋ ብቻ ሳይሆን ዝግጅቷን እያፋጠነች ትገኛለች። ለቅሷዋ፣ ፉከራዋና ዝግጅቷ ለሁሉም የሚበጅ ሰላም
ይወልድ ይሆን? ለዚህ ዝግጅቷ ከአረብ ኤሚሬትስ እርዳታ እያገኘች እንደሆነች ይነገራል። ከአሜሪካና ከሌሎች ሀገራትም ድጋፍ እንዳላት ይሰማል። ኃይል ባህር ለማቋቋም ከፈረንሳይ ድጋፍ እንዳገኘች የቅርብ ጊዜ ዜና ነበር። በቅርብ ጊዜ በመስቀል አደባባይ የቀረበው ባህሩ የኛ መርከቡ የኛ ኃይል ባህራችን አንደኛ የሚል አተላይ ፉከራዋ ደግሞ ብዙ የውጭ ኃይሎች የተሳተፉበት ዝግጅቷን እቅዷን አጉልቶ የሚያሳይ ነው። ኢትዮጵያ ግን የባህር በር ነበራት? ኢትዮጵያ ያልወረረችው ህጋዊ ወደብስ ነበራት? ኢትዮጵያ የኔ የምትለው ህጋዊ የባህር በር ይገባታል? እንዴት? ከየት? በየትኛው ህጋዊ መስፈርት ብለን ብንጠይቅ የአንድ ቅን ልብ ያለው ኢትዮጵያዊ ምላሽ ምን ይሆናል? ኢትዮጵያ የባህር በር ኖራት ያውቃል ወይ? ኢትዮጵያ የወደብ ባለቤት ሆና ታውቃለች ወይ? ኢትዮጵያ ጎረቤቶቿን ወራ አታውቅም ወይ? ኢትዮጵያ ለብዛቷና በእርዳታ ለምታገኘው ወታደራዊ ኃይልዋን ተማምና የሌላ ሀገር የምድር ይሁን የባህር ሉዓላዊ ግዛት ይዛ ልትኖር ትችላለች ወይ? የጅቡቲ ወደብ ለኢትዮጵያ በቂ ያልሆነበት ምክንያት ምንድነው? ከሶማሊያ በሰላማዊ መንገድ የወደብ አገልግሎት ያላገኘችበት ምክንያት ምንድነው? አሰብ የኔ ወደብ ነበረች ለምትለው ምን ህጋዊ ማስረጃ አላት? አሰብን በህጋዊ መንገድ ለመጠቀም ያልቻለችበት ምክንያት ምንድነው? ኢትዮጵያ ጎረቤቶቿን አክብራ በክብር በሰላም እና በእርጋታ ለመኖር ትፈልግ ይሆን? አሁን በግልጽ ለሚታየው የግብጽ ወደ ሶማሊያ መሯሯጥ ያነሳሳችው ራስዋ ኢትዮጵያ ናት። በአባይ ግድብ የተነሳ ከግብጽ ጋር ክርክር ያላት ኢትዮጵያ ወደ ሶማሊላንድ በመሄድ የሶማሊያን ሉዓላዊ ግዛት መዳፈሯን ለየግብጽ እንቅስቃሴ ያነሳሳ ነበር። ጦቷ ለነከሳት ህወሓት ቅድሚያ በመስጠቷ ከኤርትራ ጋር ጥላቻ ውስጥ ገብታለች የምትባለው ኢትዮጵያ የባህር በር እያለች ቀጠናውን እያመሰችው እንደምትገኝ ሬድዋን ሁሴን፣ ናትናኤል መኮንን፣ ስዩም ተሾመን የመሳሰሉት ካድሬዎቿ እና ሌሎች መሪዎቿ በቅርብ ያሉትን መስማት በቂ ማስረጃ ይሰጣል። ሁላቸውን ሐቅን ረግጠው ሲሄዱ ይሰማሉ። ቀይ ባህር ለኢትዮጵያ ብቸኛ መተንፈሻዋ ነው። ጠቅላይ ሚኒስትር አብይ አህመድ አሰብ የኢትዮጵያ ርስት ሆኖ ይኖራል። ምርኮኛ ወታደር ብርሃኑ ጁላ የአሁኑ ጠቅላይ ኤታማዦር ሹም ያለ ባህር መኖር ለማይችል እና ለማይገባው አገር እንጂ ለኛ አይደለም። ካሳ ካራቤ የተባለ ሰው እንደዚህ የመሳሰሉት ብዙ ውሸቶች ሰምተናል። ኤርትራውያን ግን ስለነዚህ ትርክቶችና ተረቶች ምን ይላሉ? መልሳቸው አንድ ብቻ ነው። አንድና አንድ። እሱ ደግሞ እንደዚህ ይላል። ቀይ ባህራችን በሕግና በደም የተዋስነው አንደኛ እና ትልቁ ዘላለማዊ ርስታችን። እናመሰግናለን። ይህን ርዕስ እንመለስበታለን። ሰላም።